እሱ ከፊት ለፊት ካለ ከኋላ እኔ እንደጥላለሁ። ሁልጊዜም አብረን የመኖራችን ምክንያት እግዚአብሔር ቢሆንም ድርሻ ተሰጥቶናል፣ የመገዛትና የማፍቀር። ይህን ተግባር በትክክል እንወጣለን። በቀን 2-3 ጊዜ እንደዋወላለንና አንዳንድ ጓደኞቼ ሌላ ስራ የለሽም እንዴ ይሉኛል። ሰውየው ስራ አይስራበት ስባል ስራው እኔ ነኝ እላቸዋለሁ። መብላቴን ቼክ ያደርጋል፣ መጠጣቴን ቼክ ያደርጋል። ስራው ከብዶኝ እንደሆነ እንድንነጋገርበት ሆልድ እንዳደረግ አንዳንድ ጊዜ በጣም የሚያስጨንቅ ነገር ሲሆን የሰው ሀብት አስተዳደር ላይ ነው የምሰራው። አንዳንድ ውሳኔዎች በሰው ህይወት ላይ ልወስን እችላለሁ። ስለዚህ እንደዚህ እንዳይሆን በጣም ይጨነቃል ስለ ስራ። ትዳር ውስጥ እንደው በጌታ ፍቅር ለሰው ሁሉ የምመክረው ነገር እኔ የምንለው ነገር እንዳይኖር ነው። የኛ ባልን ቁጥር ይገመዳል ለ3። እግዚአብሔር በዛ ውስጥ ይከብራል። በእኛ መካከል እኔ የሚል ነገር የለም። የኔ የምለው ምንም ነገር የለኝም። የኛ ነው ሁሉ ነገር። የነበረን የትኛውም አይነት እሱ ይዞ የመጣው ይሁን እኔ ይዤ የመጣሁት የኔ የምለው ነገር በፍጹም። ስለዚህ እኔነት በእኛ ቤት ውስጥ ስፍራ አልነበረው።